ዓመታት ጊዜያት ውስጥ ብቻ ከ70 ሺህ እስከ 100 ሺህ የሚገመት ህዝብ ህይወቱን ያጣበት በወቅቱ ከ275 ሺህ በላይ ዜጎች ከመኖሪያ ቀያቸው የተፈናቀሉበት የኢትዮ ኤርትራ የድንበር ውዝግብ 20 ዓመት ሞላው። በጦርነት ተጀምሮ ዘሄግ በሚገኘው ዓለም አቀፉ የድንበር ኮሚሽን ይግባኝ በማይጠየቅበት ፍርድ ቤት የተጠናቀቀው ይኸው ደም አፋሳሽ ግጭት እስከ ዛሬ ድረስ የሁለቱን ሀገራት መንግስታት ሲያወዛግብ ቆይቷል። ይሁን እንጂ የኢትዮጵያ መንግስት ከድንበር ማካለሉ በፊት ለሁለቱ ሀገራት ዘላቂ ሰላም ይረዳል የሚል ቅድመ ድርድር በማስቀመጡ ላለፉት 18 ዓመታት የሀገራቱ ዲፕሎማሲያዊ ግንኙነት ሻክሮ ቆይቷል። በተለይም ለህወሓት ባለስልጣናት እጅግ የጠበቀ ቅርበት እንዳላቸው የሚነገረው በኢትዮጵያ የመጀመሪያው የግል አቪዬሽን ካምፓኒ ጎሽ ኤር መስራች የናሽናል ኤርዌይስ ዋና የስራ መሪና የራያ ቢራ ፋብሪካ ከፍተኛው የአክሲዮን ድርሻ ባለቤት የሆኑት ባለሀብቱ አቶ ዳዊት ገብረ እግዚአብሔር የመንግስት ደጋፊ ነው ከሚባለው አውራምባ ታይምስ ድህረ ገጽ ጋር ባደረጉት ልዩ ቃለ መጠይቅ ባድመ መሬት ትግራይ መሬት ኢትዮጵያ ኮነተ መሬት ትግራይ ባድመ የትግራይ እንጂ የኢትዮጵያ አይደለም፣ መተዳደር ያለበትም በኢትዮጵያ ህዝብ ወይም መንግስት ሳይሆን በትግራይ ማህበረሰብ ፍላጎት ነው የሚለው ንግግራቸው ባድመን ከወረራ ለመከላከል የህይወት መስዋዕትነትን ለመክፈል በዘመቱ አንዳንድ የቀድሞ የሀገሪቱ መከላከያ ሰራዊት አባላትና በህብረተሰቡ ዘንድ ቅሬታን መፍጠሩ አልቀረም። በዚህ አይነቱ ቅሬታና ውዝግብ መሃል ከሀገር ውስጥም ከጎረቤት ኤርትራም ጋር ፖለቲካዊ ውጥረት ውስጥ የገባው ኢህአዴግ የአልጀርሱን የሰላም ስምምነት ውል በሙሉ እንደሚቀበለው አስታውቋል። በአሜሪካ ሚኒሶታ ነዋሪ የሆኑት የቀድሞ የሀገር መከላከያ ሰራዊት አባልና የፖለቲካው አክቲቪስት አቶ መስፍን ፈይሳ በባድመው ጦርነት በነበረው የውጊያ አመራር አሻጥር ቆስለው ለምርኮ መዳረጋቸውን አስታውሰው ገዢው መንግስት ኢህአዴግ ስልጣኑን ለማስጠበቅ ከሀገርና ከኢትዮጵያ ህዝብ ጀርባ ብዙ ደባዎች ፈጽሟል፣ የአልጀርሱ ስምምነት ውሳኔም አንዱ መገለጫ ነው ሲሉ ይተቻሉ። 83 እነሱ ወደ ሀገር ሲገቡ ኦፒዲዮ ካድሬዎኜ ታጠቅ ነው የሰለጠንኩት። 13ኛ ክፍለ ጦር የምትባል እዛ ነበረ ምደባ የደረሰኝ። ወደ ጾረና ነው ሙቭ ያረግነው ከቡሬ ግንባር። ያ ስንት ሺህ ሰው ያለቀበት ጦርነት፣ በሁለት በኩል የተመታንበት ጦርነት ማለት ነው። ከኋላ የወገን መሳሪያ፣ ከፊት የጠላት መሳሪያ። የ3 ቀን ውጊያ ከተደረገ በኋላ ከጦርነቱ ስንወጣ የእግር መርገጫ ያልነበረበት የሬሳ ብዛት፣ ከዛ ደግሞ ሸሸቢት የምትባል መንገድ ነው ጉዞ ያደረግነው። ብዙ ውጊያዎችን አደረግን። ሽላሎና ቶኮምቢያ የምትባል እዛ አካባቢ ኤሪያ ላይ ነው የኤርትራ ሰራዊት ፈርሶ በቃ እኛ አሸነፍን ብለን ባጨበጨብንበት ሰዓት ጦሩ ይመለስ ለካ ተብለዋል። እኛ መሀል ላይ ተቆርጠን ትንሽ እግሬ ላይ ተመትቼ ተማረኩ። ኤርትራ 1 ዓመት ከተሰቃየን በኋላ ተመልሼ ወደ ኢትዮጵያ ገባሁ። ያ ሁሉ ወጣት ካለቀ በኋላ የሰው ሀገር መውረር አይቻልም ብሎ አስቆመ። ሻዕቢያ ጠፋች ማለት ህወሓት ጠፋች ማለት ነው እና እያስታመምን እንዲኖር ማድረግ ነው ያለው ነገር። ለስልጣን ጥማት እንጂ የሚጣሉት ለመጠፋፋት እንደማይጣሉ የተገነዘብኩበት ሁኔታ ነበር። አቶ ዳዊት የባድመ ጉዳይ የትግራይ ህዝብ ጉዳይ ነው ሲሉ በተናገሩት አባባል ማዘናቸውን የገለጹልን የቀድሞ የሀገር መከላከያ አባል አቶ መስፍን በበኩላቸው ራሱ የኢህአዴግ አመራር አልጀርስ ላይ የተፈራረመውን ስምምነት የለውጥ እንቅስቃሴ ከጀመሩት አዲሱ ጠቅላይ ሚኒስትር ጋር እያቆራኙ በተለይም በማህበራዊ ድረገጾች የተጀመረውን የማጣጣል ዘመቻ ኮንነዋል። መታገሌ ሁሉ በፊት ተሰምቶኛ አቅም ነበረ። ያን ሰውዬ ሰማው ቀን ነው ያመመኝ። ያ ሁሉ ወጣት ያለቀው ኢትዮጵያዊ ነው እንዴት እንዲህ ትላለህ ብሎ ለሱ አንድም ያልወቀሰው ዶክተር አብይ ባድሜን ቆርሶ ሰጥቷል። የሀገር ክደት አድርጓል። ኢትዮጵያኖች በሙሉ የሀገር ሉዓላዊነት ከኛ ጋር እንድትቆሙ ብሎ እስከ ድርጅት አረና ሁሉ ጥሪ ሲያደርግ በጣም ነው ያዘንኩት። የተለያዩ የህብረተሰብ ክፍሎች ዓለም አቀፉ የድንበር ኮሚሽን ፍርድ ቤት ኢትዮጵያ ባድመን ጨምሮ የትኞቹን የሀገሪቱ አካባቢዎች ለኤርትራ እንዲሰጥ እንደወሰነ በግልጽ እንዲያሳውቅ አሁንም በተደጋጋሚ ይጠይቃሉ። ኢትዮጵያ የአልጀርሱን ስምምነት ተግባራዊ በማድረግ ወደፊት ስለሚኖራት መሰረታዊ ጥቅሞች በዝርዝር ይፋ እንዲደረግና በአካባቢዎቹ የሚኖሩ የማህበረሰብ ክፍሎች መጻኢ ዕድልም በሚገባ ሊጤን እንደሚገባው እያሳሰቡ ይገኛሉ።